አዎ እኔ የምባል ያው ጀጃው ጥላውን አስማር እባላለሁ። የትውልድ ቦታዬ ታች አርማጭሆ ነው። ስኖር ያው በትግል ዓለም በ91ም ገብቼ ነበር። ከዛ ወጥቼ እንደገና በልዩ ኃይል ገብቼ ፈርሰን ነበር። ያው ቆይተን ተመልሰናል። ተሰምቶታል መንግስት ብለን ተመለስነን። ስናየው ደግሞ ውስጡ ያልጠራ ነው። ያልጠራ ምክንያት አሁን ለመውጣት አላሰብኩም። ድንገተኛ ነው የኔ ማነው መፋኖ ጋርም ግንኙነትም የለኝም። ግልጥ ነገር ነው ስል የኔ ነገር መነሻ ሆዴን እየበላው የመጣ አንድ ጊዜ ስልክ ከጠረነፈ ለሚወዱት ይሰጣሉ፣ ለማይወዱት አይሰጡም ስል ስበሽ ምን ነው ይሄ ነገር እያልኩ ስል ደገመ። እንደዚህ ከአንድ ወንድሜ ደግሞ ተይዞ መጣና ምረት ተለቀቀ። ስልኩንም ሽርጡንም ሁለት ስልክ የቁጥር ስልክና የእንትን ተቀማ። በዛ ስበሽ ቀንም እያጣው ስል አሁን ደግሞ በፈቃድም በምንም የተነሳ ጋንታችን አንድ ሰው ነው ውሎ ገብ ሲባል አረ ጥሩ ስል የራሱን አገር ሰው ውሎ ያሳድራል ይሄዳል። ስበሽ ቁስሻ ነው የሱ ነበረ። ይሄ ልጅ ደግሞ አሁን የሞተው ልጅ አለቀይ ሲል ተሴትም እዛም ይላል 3-4 ቁጭ ብለን ሰዎች እያሉ ነበሩ ጓደኞችም ቁጭ ብለን ጠላ እየጠጣነን ሽማግሎች እያሉ ለዛሽ ልጅ ሊመታ ሲተው እንጂ ትልቆችን እሰብስብ ስካራ ጓደኛ አይደለህም እናም ተወኝ አልኩት። የሆኑት መለክሲዎች ነበሩ አጎንብሽ እንዳሉኝ ችግር የለም አልኩ። ተመልሼ ካምፕ ላይ ያው መታውን ብዬ ጭንቅላቱን ብዬ ረጭቼ ከ30-40 ሰው በላይ ሰንጥቄ ወጥቻለሁ። እና ስመጣ ቡላ ለብሼ ስመጣ አንድ ሰው አንድ ህዝብ እንጀራ ብላ ብሎኝ አያውቅም። ግን ገጠመኝ ያሳምነው ነው የመሰለው ነው ለብሼ ነበር ያሳምነው አባዬ እንጀራ ብላ እያለኝ ምንም ወፍም ምንም ሳይነካኝ እጄ ወደ እናንተ ተደብልቄያለሁ። እንደመጣውም ያው ጫማዬ ደግሞ ዝናብ ቀን ነበረ ወልቆ ሲወድቅ በአንድ ጫማ ነው ይዤ የገባው። ጫማዬን ለብሼ ታጥቤ ምን ብዬ ይሄው ወደ እናንተ ወደ አሳምነው ብርጌድ ተቀላቀያለሁ። በጣም ደስ ብሎኛል። ህዝቡ የሰራው ስራው ምሳሌ እሱ የበተነው መሰለኝ ለኛ ጠላቱ ነው ያሉ ወይም የደንበር ጥያቄ ላሉ የደንበሩን ተውና ፋኖ የነጣነት ታጋይ ቀምተህም ዘርፈህም ብላ ሲባል ያው ጠቅላይ ሚኒስትራችን ሰማለን፣ እኛ ሁላችንም ሰማለን። ልዩ ኃይልም ራሱ እኛ ከፈለግነን ጅጅጋ እናስቀምጠዋለን ያለ ግብረት ነበር። ኋላ ስመጣም እንኳን አንድ ጓደኛ ነበረኝ ቸርኪ ብሎ ሲሰድበኝ ምንድነው ቸርኪ አልኩኝ። የጎማ ነው ለካ ሲፈልግ ያሽከረክራል ሲፈልግ ይመልሳል ብሎ በትርጉም ሰደበኝና ነው አልኩና መጣው። ትግሬ ነው እየታገልኩኝ ነበር። አንድ ቀን ደከመኝ ሰለቼ ሳልን ይኸው አመት ዘሎኝ 13ኛ ወር ምናምን ነው ካቲት 12 ነው የተመረቅነን ያው የምታዩት እና ስራው ከመሃል ላይ እንደዚህው ተስንዴ ላይ እንክርዳድ አይጠፋም እንደሚባለው ይሄ አልጠራ ብሎ ከላይ ጀምሮ እስከታች ነው የሚያተክረን እንጂ የኢትዮጵያ ሰው ብሉ ጠጡ የሚል የሌላ ብሔር ሁላ ከብሮ የሚሰድ ብሔር የማይለይ ነው ነበር እኔ ማውቀው ማለት ነው። ግን አሁን እንጃ የተረጨው መርዝም አላውቅም። አንድ ነገር እኮ ሲሆን ተላይ ምን ነው ችግሩ ጓድ መሪ ነው ጉሽ ጋንታ መሪ ነው ምን የረበሻችሁ ለትርታችን ያዳምጥም የለም። ብትናገረውም የጣፉትን ወረቀት መልሰው የሚቀዱት ምን ያናገራል? ውሳኔ የራስ ነው እና ውሳኔን በዛው አስተናግጬ መጥቻለሁ። አሁንም ከእናንተ ጋር ነው የምቀጥለው። እኔ እንደሚመስለኝ እስከ አፍንጫው የታጠቀ ወታደር ወልዲያ ላይ አለ። ሰላም አስከባሪና አድማ በትን ገብርኤል አለ፣ ሽንቁሮ አለ፣ ድጓ አለ፣ ካራቴ አለ። የመጀመሪያ ማብረጃ ናቸው። ፋኖም ቢሞት አማራ ነው፣ ሰላም አስከባሪም ቢሞት አማራ ነው፣ አድማውም ቢሞት አማራ። አንዲት እናት የትኛው ሞቶ የሚመጣልኝ ነው ብትል ሶስቱ ልጆቿም ገብተዋል። ሶስቱ ፓርት የትኛው ነው ሞቶ የሚመጣ ነው ብትል እሷ። ስለዚህ ይህን እንግዲህ
ላለው አድማ ለሚያውቀው ለማውቀው እናቴ እየሞተች ምታገል ተሆነ ምን ማረግልኝ በቃ በጥቅሉ ህብረተሰብ የጠላው ሰራዊትና ተባሪ ወጣሳ አንድ ነው በቃ በጥቅሉ ህብረተሰብ ተጠላ ደግሞ አንድ ወታደር አጠቃል ከኛ ፋኖች ነው መረጃ የሚያገኙ በቃ በጥቅሉ ፋኖ ዋርድያ ሳይጠብቅ ሆድ ያለው ላምረኛ ነው መጡላችሁ ነው የሚደውልላችሁ ይሄ እንዲሁ ደግሞ አይጠራም ወይ አንድነት መሆን ነው ወይም እንደዛ ታልሆነ ሌላ የለው ናኦ እኔ ያየ ተቀጣውራለ እናቴ በእንቁላሌ በቀጣሽ ይውላል የመጀመሪያው ሲያምር መሰለኝ የፍተኛው እንትን የፍተኛው ሲያምር መሰለኝ የመጀመሪያው ጎዳሽን በመቀበርከው በሻሽ እንዴት ይዋለኛው እንዳይሸሽ ተውሏል እኔ በመጨረሻ አንድ ጊዜ ሳንቅ ላይ ገጥመናል ሳንቃ ያለነን ህግቢው ላይ ገጠሙናል የኛ ድሽቃ እንዴት ናት አላይ የመከላከያ ድሽቃ ወደዚህ ወደ ገዳሙ ገጥ አንድ ድሽቃ በበቅሎ ማነቂያው ጫፍ አንድ ድሽቃ በታች በክሬቸሩ በወልዲያ መምጫ አንድ ድሽቃ መንግስትም በልጦት ይላልኩና ተውኩት በቃ በጉልበትም ቀማም ሆነ ዘርፎም ሆነ መንግስትም በልጦታል በቃ በጥቅሉ ከመጣው በኋላ አሁንኛ ቦምብ የለንም ከመጣ በኋላ አየዋለሁ ከ62 ስናይፈር በበላይ ነው ያየው ታዲያ እኔ ስናይቶ ይዤ ነው ስናይፈር ጥይት ማድረግ እና ስለዚህ ልብ ያለው ልብ ነው ልብ የሌለው ቻው እንደኔ ምንም ቀረመለው ነገር የለኝም የራሴ ምርጫው ስጅያለሁ ያው እያየ ነው አሁን አንድ ሰው መቼም እጁን ተሳታ አገባው እንደሚበላው እያወቀ ስለዚህ የራሱ ምርጫ ነው የራሱ ምርጫ ነገ ያገኘዋል ዙሮ ነገ ያገኘዋል አሁን በቀደም በዚህ ባንክ ቤት ምን ተዘረፈ የተባለ ጊዜ ውጊያ ነበረ እኛ ጓደኞችም ያው እንትን ያሉ ነበር በዚህ በስሪንቃም በዛም ይያለ ነው ዙሮ ሳይው ግን ሲተኮስ የነበረው መድፍ ታንዱ ቤት አንዲት ሳውዲ አረቢያ ሄደች 3 ልጆቿን አታለች እሷ እንግዲህ እንደምትሆን እንጃ አሁን እኮ ሲቪል ነው የሚመታ እንደማየው በቃ ሲቪል ነው የሚመታ እኔ ደግሞ ለሲቪል የቆምኩኝ አይደለ ለህዝብ ነው የቆምኩኝ አይደለ ህዝብ የተተጎዳን ህዝብ የታለቀ ተማና ወደ ማን ነው የሚሄድ ወደ ኦሮሚያ ነው የሚሄድ ወይስ ወደ ትግራይ ነው የሚሄድ ወደ ሱዳን ነው የሚሄድ ታዲያ ዜጋ የራሴ ዜጋም ጠልቶኛል እንኳን ወደ ሌላ ዜጋ ሙተንም ድነንም እንግዲህ ተቀላቅያለሁ ፊትም አንድ ጠላት ነው የነበረኝ ፋኖ አሁን ደግሞ እነሱ ጋር ጠላቴ ናቸው ድሮም አንድ ጠላት ነው ያለኝ እጋተራለሁ አብሬያቸው ጓደቃለሁ እስከመሞት ታገላለሁ ሰላም ተወነ ሰላም ይሆናል ስናልቅ ማለቅ ነው በቃቸው ግን ድል ለፋኖ ላለው በቃ ምንም የቀረ የለም ታንቹን እኛም እናመሰግናለን ሰላም ለሁላችሁ ሙሉ ስረቀሳ መልዳ መባላለሁ የተወለድኩ ቦታ ዋሳ ነው ያደግኩ ቦታ ሐረር ነው ወደ መከላከያ የተቀላቀልኩ ቦታ ትምህርት ላይ ነበር እየተማርን ማለት ነው ከዛ በግድ ያዙን ወደ 200 ሰው ነው ተያዘን ከዛን ብርቸለቆ ከተቱን በቃ እዛ ተለጥነው በጁንታ ነው ታከሰ ምን አድዋ አክሱም ደደቢት በዚህ ደግሞ ባህቅ ደብረ ብርሃን እና አይ በፋኖ ጋር በቃ እዛ ለሰው ሰው ነው በእጅት ይዛላችሁ ምናምን ይባላል አሁን ደግሞ ራሱ በቃ መሬ ወዳዩ ሳታመጡ አትገቡም ምናምን ይባላል 5 ሰው ነው የሶጃቢ 6 ሰው ነው በቃ ዲሽካ የለም ቁሞ ጠብቀኝ ነው ያዘ ክላሽ የለም ምናምን ይባላል ደግሞ እጅ ከሰጣችሁ ቁላ ቆርጣል ይገላል ምናምን ይባላል ምላስ ቆርጣል እኔ በጎንደርም ተዋግቻለሁ በጎንደር ጭልጋ ቆላዱባ ወደ ጎንደር 18 ቀበሌ ይባላል እዛም ተዋግቻለሁ በዚህ ደግሞ ተክሎሽ ሙጃ ፀሐይ መውጫ አዎ እና የፋኖ ትግል በጣም ምርጥ ነው ሞራል አላችሁ ደግሞ ዋና ሞራል አላችሁ በቃ የኛም ብሬ ያዘን በሸልቀ ራሱ 5 ብሬ ነው እዚህ ካየ ግን ወደ 30 ብሬ ምን አይሆን አይቻለሁ ስናይፐር ተው ቁጥር ራሱ አይደለም የፋኖ ቃል ምርጥ ነው ሻወር ራሱ 3 ወር ነው 3 ወር ሻወር ሳይገባ እዚህ መጥቼ ነው ገባው
ልብስ ታጠብኩ፣ ሻወር ገባሁ። የሶስት ወር ሳይገባ ማለት ነው። እዛ ያሉ አሁን ውጡ ነው የሚለው። በቃ የተመቻችሁ ቦታ ምናምን ውጡና ፋኖ ጋር ተቀላቀሉ። እኔ ዛን ጊዜ በሰዓቱ ውጥራ ወጥናል ወደ መርጦ የሬዲዮ ድንጋይ ለመሙላት ማለት ነው። ከዛው በቃ እኔ ሳያስብ በቃ ጨለምብኝ። በቃ ኑሮ ራሱ እዛ ሻወር አንገባም፣ ልብስ አንጠብም፣ ካልሲ አንቀይርም። ከስክስና በጣም ስናደር እንደዚህ ነው የምናደርገው። ጥቅጣን ይፈታም በቃ እኔ መረረኝ በቃ። ከዛ በቃ በዚህ ፋኖ ይኖራል ብዬ ዝም ብዬ ቆረጥኩ። እነሱ ከመጡኝም ይመታሉ ብዬ አቀባበልኩ፣ ዝም ብዬ ሮጥኩ በቃ። ከዛ ደግሞ በቃ እስከዚህ ራሱ ምንም አልገጠመኝም። የሆነ እረኛ አገኘሁ። እሱ ደግሞ ና ከኛ ቤት ስልክ ይደውላለኝ። ሄድኩ፣ የእሱ አባት ደውልልኝ ወደ ፋኖ። ከዛ እነሱ መጡ ወሰዱኝ። አዎ በፍላጎቴ። ኧረ ፋኖ ምንም አይገልም በቃ እንክብካቤ አለ። ኮሾሮ ራሱ አሁን ረስቻለሁ። በቃ እየበላ ነው፣ ምርጥ ምግብ እየበላ ነው። በቃ ማረግ ጥሩና ለፈጥረት አዋሳዳ በከት ጉድ ደረሪዳ መከላከያ ከድንገሌ ኡምናኒ ትምህርት ቤት ዳንገሌች ክፍለ ጦሪን ኩለ ለመፋዳ እዛ መርጦ ትሬ አቺ በቃ ፍላጎቲ ጎዳን ቤ ገረፋን ነው ትገሌ ፋኖ ምርጥ ይዳ በቃ ሲነሮቸር ተይለ ባ ገረፋን ነው ገላ ነው ሲዛላሉ ጓደኞች ነው ፋኖ ማለት ተስተላልፈው እና እዛ ላሉ ደግሞ ብሎ አለ እዛ ላሉ የኦሮሞ